የህግ እርምጃን በተመለከተ ምንም ልነግራችሁ አልችልም። እኔ ራሱ አፍሬ ተሸማቅቄ አፌን በእጅ ሸፍኜ አንገቴን ደፍቼ ያለሁበት ሁኔታ እሷን በህግ ለመጠየቅ ሌጋል ግራውንድ እንዳለን ተነግሮን ነበር። እኛ ጋር ያሉትን ማስረጃዎች በሙሉ ልከናል። ግን ይሄው እስካሁን እየፈነጨች ነው። ፐርሰናሊ ብትጠይቁኝ የማስበው ነገር ምንድነው አይ ዶንት ኖ ፕሮቴክት የሚያደርጋት ባለስልጣን አለ ብዬ ነው እያሰብኩ ያለሁት at this point። ምክንያቱም 3 ቀን ነበር የተባለው 3 ቀን በ3 ቀን ውስጥ ነበር የተባለው። ይሄው አሁን 3 ወር አልፎታል። እንግዲህ እኔ ራሱ ክስ እንዳልመሰረት ዲሞቲቬት ነው ያደረገኝ። ይሄው ለህዝቡ ብሎ ሲሪየስሊ ያልወሰዱትን ወንጀል ለጥየቃ እንኳን ለምርመራ እንኳን ጣቢያ ሳትጠራ እኔ ምንድነኝ ብዬ ነው ስሜ ጠፋ ብዬ የምከሰው። የህግ እርምጃ ምናምን የሚባለው ነገር ላይ ተስፋ ቆርጬ ትቻለሁ። ዩቲዩብ ቻናሉን ማስ ሪፖርት አድርጎ ከማዘጋት ጋር በተያያዘም ታንቀናል። የዩቲዩብ ቻናል ማስ ሪፖርት ሲደረግ ያንን ሪፖርት ቼክ የሚያደርገው ኤአይ ነው፣ ኮምፒውተር ነው፣ ሰው አይደለም። ይሄ ኮምፒውተር ልክ ማስ ሪፖርት ስታደርጉ ማስ ሪፖርት ያደረጋችሁትን ነገር ሄዶ ቻናሉ ላይ ቼክ ያደርጋል። እውነት መሆኑንና አለመሆኑን ቼክ አድርጎ ነው እርምጃ የሚወስደው። ያንን እርምጃ እንዳያደርግ ከዚህ በፊት በተደጋጋሚ እንደነገርኳችሁ ቪዲዮቹን በሙሉ ፕራይቬት አድርጋቸዋለች። አሁንም ፕራይቬት ናቸው። ይቀጥል ደግሞ በዋትስአፕ/ቴሌግራም ግሩፓ ለሰብስክራይበሮቿ ምን ብላ ነግራቸዋለች? ኮመንት ሴክሽን ላይ ሄዳችሁ ስለኔ ፖዚቲቭ ነገር በእንግሊዘኛ ጻፉ ብላ መጻፍ ያለባቸውን ኮመንቶች ልካላቸዋለች እና ተከታዮቿ በብዛት ሄደው ኮመንት ሴክሽን ላይ የዛ ሰሞን ስናያቸው የነበሩ በጣም ለሲንግል ማሞች ድምጽ እንደሆነች፣ ለሴቶች ድምጽ እንደሆነች፣ ሴቶችን ኢምፓወር የምታደርግ ሴት እንደሆነች፣ በጣም ፖዚቲቭ በጣም ኢምፓወሪንግ፣ ሁሉም ሴት እንደ ሮል ሞዴል ሊከተላት የሚገባ የሴት ቁንጮ እንደሆነች በእንግሊዘኛ ኮመንት ሴክሽን ላይ እንዲጽፉ አድርጋለች። ይሄም ታክቲክ ማስ ሪፖርቱን ኮምፒውተሩ ሲሪየስሊ እንዳይወስደው ያደርጋል። እዛ ላይ ደግሞ ላንጉዌጅ ባሪየር አለ፣ ማለትም የቋንቋ ችግር አለ። ዩቲዩብ በእንግሊዘኛ ነው ኦፕሬት የሚያደርገው፣ ሊያሾ በአማርኛ ነው የምታወራው። ኮሚኒቲ ጋይድላይኖቹን የሰበረችው በአማርኛ ነው። ህጉን የጣሰችው በአማርኛ ነው። ስም ያጠፋችው በአማርኛ ነው። ሰው ያስፈራራችው በአማርኛ ነው። ሳይበር ቡሊ ያደረገችው በአማርኛ። ዩቲዩብ እኛ ማስ ሪፖርት ያደረግንለትን ነገር ማወቅ ያቅተዋል፣ ምክንያቱም በአማርኛ ነው የምትፈጽመው። አሁን ማስ ሪፖርቱ ሊያሾ ላይ እንደ አታክ ነው ኮምፒውተሩ የሚያየው እንጂ እንደ ማስ ሪፖርት አያየውም። የቀረው አማራጭ ምንድነው? በአካል ሄዶ ሪፖርት ማድረግ። ጉግል ኦፊስ ውስጥ የዩቲዩብ ኮሚኒቲ ጋይድላይን እና ሴፍቲ ላይ የሚሰሩ ሰዎች በአካል መገኘት አለባቸው ማለት ነው። ይሄንን ነገር ሰው ነው ኢቫሉዌት አድርጎ የሚዘጋም ከሆነ ቻናሉ የሚዘጋው፣ በቅጣት የሚያልፋትም ከሆነ በቅጣት የሚያልፋት ሰው ማየት አለበት። ማስ ሪፖርታችንን ኮምፒውተር ሳይሆን ኤአይ ሳይሆን ሰው ማየት አለበት። እንዳስገነቴ ታይም ጊዜ ይፈጃል ማለት ግን ትቻዋለሁ ማለት አይደለም። ሰዎችን አናግር ያለው ሌሎች ድርጅቶች ጋም ኢሜል ልክ ያለው እንደዚህ አይነት ነገር ላይ የሚሰሩ ድርጅቶች ጋም ኢሜል ልክ ያለው መልስ እስኪመጣ ቀጣይ ማድረግ ያለብንን ነገር እስክናቅ ምናምን ጊዜ ሊፈጅ ይችላል። ግን ነግሬያቸዋለሁ ከዚህ በፊትም ብቻዬን ብቀር ራሱ ይሄንን ጉዳይ እስከ መጨረሻው አደርሰዋለሁ። የአሻሻንና የህግ እርምጃን በተመለከተ ምንም ልነግራችሁ አልችልም። እኔ ራሱ አፍሬ ተሸማቅቄ አፌን በእጅ ሸፍኜ አንገቴን ደፍቼ ያለሁበት ሁኔታ እሷን በህግ ለመጠየቅ ሌጋል ግራውንድ እንዳለን ተነግሮን ነበር። እኛ ጋር ያሉትን ማስረጃዎች በሙሉ ልከናል። ግን ይሄው እስካሁን እየፈነጨች ነው። ፐርሰናሊ ብትጠይቁኝ የማስበው ነገር ምንድነው አይ ዶንት ኖ ፕሮቴክት የሚያደርጋት ባለስልጣን አለ ብዬ ነው እያሰብኩ ያለሁት at this point። ምክንያቱም 3 ቀን ነበር የተባለው 3 ቀን በ3 ቀን ውስጥ ነበር የተባለው። ይሄው አሁን 3 ወር አልፎታል። እንግዲህ እኔ ራሱ ክስ እንዳልመሰረት ዲሞቲቬት ነው ያደረገኝ። ይሄው ለህዝቡ ብሎ ሲሪየስሊ ያልወሰዱትን ወንጀል ለጥየቃ እንኳን ለምርመራ እንኳን ጣቢያ ሳትጠራ